ዛሬም የዓለም አይኖች ወደ መካከለኛው ምስራቅ ተተክለዋል። አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት እነሆ ሶስተኛ ሳምንቱን ይዟል። የጦርነት ግን በቴህራን አውራ ጎዳናዎች ወይንም በሆርሙዝ ወሽመጥ የባህር ሞገድ ላይ ብቻ የተገደበ አይደለም። ከሺህ ኪሎ ሜትሮች ርቆ በሚገኘው በአፍሪካ ቀንድ በሱዳን በረሃዎችና በኢትዮጵያ አርሶ አደሮች ማሳ ላይ ሳይቀር የጦርነቱ ጥላ ማጥላት ጀምሯል። ኃያላኑ በኢራን ሰማይ ስር በሚለዋወጡት ሚሳኤል ምክንያት እዚህ አፍሪካ ውስጥ የሰላም ድርድሮች እየተረሱ የነዳጅ ዋጋ እየናረ የማዳበሪያ አቅርቦትም አደጋ ላይ እየወደቀ ይገኛል። ዓለምን አንቆ የያዘው የሆርሙዝ ወሽመጥ መዘጋት ለአፍሪካ ምን ትርጉም አለው? ኃያላኑ በመካከለኛው ምስራቅ መጠመዳቸውስ በአፍሪካ ቀንድ ሰላም ላይ የሚደቅነው ስጋት ምንድነው? ዓለምስ ወዴት እያመራች ነው? ዛሬ በኢትዮ ትንታኔ ከሩቅ የሚሰማው የጦርነት ነጎድጓድ ሌሎች ሀገራት ላይ ምን ይዞ መጥቷል የሚለውን በጥልቀት እንፈትሻለን። ከየካቲት 21 ጀምሮ አሜሪካና እስራኤል በኢራን ላይ ጥቃት መሰንዘር ከጀመሩበት ቅጽበት አንስቶ አዲሱ የመካከለኛው ምስራቅ ጦርነት ዓለም አቀፋዊ መዘዝ እንደሚኖረው ግልጽ ነበር። መንግስታት በቀጠናው የሚገኙ ዜጎቻቸውን ደህንነት ለማረጋገጥ እየተሯሯጡ ሲሆን፣ በሌላ በኩል ደግሞ ኢራን የሆርሙዝ ወሽመጥን በተግባር በመዝጋቷ ምክንያት የተቋረጠውን የነዳጅ የጋዝና የማዳበሪያ ኤክስፖርት ተከትሎ የሚመጣውን ኢኮኖሚያዊ ቀውስ ለመቋቋም እየተዘጋጁ ይገኛሉ። ምንም እንኳን የኢራን ሚሳኤሎችና ድሮኖች በቀጠናው ባሉ ሰዎችና ንብረቶች ላይ ቀጥተኛ ስጋት ቢሆኑም በብዙዎች ዘንድ በዝምታ ለሚገለጽ ቅሬታ መንስኤ የሆነውና በአሜሪካና በእስራኤል የተጀመረው ይህን ግጭት በተመለከተ መንግስታት ዲፕሎማሲያዊ አቋማቸውን እንዴት መያዝ እንዳለባቸው ሲጨነቁም ተስተውለዋል። ይህንን ውሳኔ መነሻ በማድረግ የክራይሲስ ግሩፕ ዓለም አቀፋዊ ምላሾችን የዳሰሰበትን አንድ ጥናት ይፋ አድርጓል። ጥናቱ በተለያዩ የዓለም ክፍሎች ያሉ ውሳኔ ሰጪዎች ግጭቱን ከጥቅማቸው ጋር እንዴት እንደሚጋጭ ወይንም ደግሞ እንደሚደራረብ የሚያሳይ እይታን ይዟል። የተደረገው ዓለም አቀፍ ጥናት እንደሚያረጋግጠው አብዛኞቹ መንግስታት ለጦርነቱ የሰጡት የመጀመሪያ ምላሽ ጥንቃቄ የተሞላበትና የሁለትዮሽ መንገድን የተከተለ ነው። ይኸውም ሀገራት ጦርነቱ እንዲያበቃና የዜጎቻቸውንና የንብረቶቻቸውን ደህንነት እንዲጠበቅ ቢጠይቁም አሜሪካንና እስራኤልን ግን በግልጽ ከመኮነን መቆጠባቸው ተስተውሏል። የሀገራቱ ምላሾች የሚያሳዩት ከባልደረባም ሆነ ከተቃዋሚ የሚመጣን ትችት በጠንካራ እርምጃ ሊመልስ የሚችለውን የትራምፕ አስተዳደር ከማስቀየም መቆጠባቸውን ነው። ይሄ ሆነው መንግስታት ከጦርነቱ ጋር የተያያዙ ወጪዎችንና ስጋቶችን እንዴት እንደሚያስተዳድሩ ጭንቀት ውስጥ ስለገቡም ጭምር ነው። እነዚህ ስጋቶች የስደተኞች ፍሰትና የጦርነቱ መስፋፋት፣ የህዝብ ቁጣ ወይንም ደግሞ የኢኮኖሚ ሊሆኑ ይችላሉ። ይህ በአሜሪካ በእስራኤል እንዲሁም ደግሞ በኢራን መካከል የተፈጠረው ግጭት በቴህራንና በቴልአቪቭ መካከል ብቻ የተገደበ እንዳይደለም ያሳያል። ከፓኪስታን ድንበር እስከ አውሮፓ የኢኮኖሚ መዋዠቅ፣ ከቻይና ዲፕሎማሲያዊ ስሌት እስከ አፍሪካ የዩሪያ ማዳበሪያ እጥረት ድረስ የዓለምን ደጅ እያንኳኳ ይገኛል። የተሳፈነው የሆርሙዝ ወሽመጥም ዓለምን በረሃብና በዋጋ ንረት ሊቀጣው እያኮበኮበ ይገኛል። እንደሚታወቀው ጦርነቱ በጀመረ በጥቂት ቀናት ውስጥ ኢራን የዓለምን የነዳጅ መስመር የምታንቀው የሆርሙዝ ወሽመጥን በይፋ በመዝጋት ነው። ጃፓንና ደቡብ ኮሪያ ከ40% በላይ ነዳጃቸውን የሚያገኙት በዚሁ መስመር በኩል ነው። አሁን ግን መርከቦች ቆመዋል። ለአፍሪካ አርሶ አደሮችም ቢሆን ወሳኝ የሆነው የዩሪያ ማዳበሪያ የሚመጣው ከዚህ ቀጠና ነው። አሁን አቅርቦቱ ተቋርጧል። በቻይና ደግሞ 13% ነዳጇን ከኢራን ብታገኝም ከሳውዲና ከኤሚሬትስ ጋር ያላትን ግንኙነት ላለማበላሸት በሚገርም ሁኔታ በዲፕሎማሲው ረገድ እግር በእግር እየተጓዘች ትገኛለች። ወደ ጎረቤት ሀገራት ስንሄድ ደግሞ ትዕይንቱ ይበልጥ አስፈሪ ይሆናል። ፓኪስታን አጣብቂኝ ውስጥ ገብታለች። በሀገሪቱ ውስጥ ያሉት 20% የሚሆኑት የሺአ እምነት ተከታዮች የኢራኑ መሪ አያቶላ ካሚኒ መገደልን ተከትሎ አሜሪካ
አሜሪካን በመቃወም አደባባይ ወጥተውባታል። በሌላ በኩል ደግሞ ከኢራን የሚፈሰው የስደተኛ ማዕበል ፓኪስታን ልትሸከመው ከምትችለው በላይ ሆኗል። በሌላ በኩል ደግሞ አዘርባይጃን ሌላኛዋ ተፋላሚ ናት። ከእስራኤል ጋር ያላት የጦር መሳሪያ ዝምድናና ከኢራን ጋር ያላት የድንበር ግንኙነት መሃል ላይ እንድትቆም አስገድዷታል። በቅርቡ በድንበሯ ላይ የተሰነዘረው የድሮን ጥቃትም ጦርነቱ ወደ ጎረቤቶቿ የመስፋፋት እድሉ ሰፊ መሆኑን አመላካች አድርጎታል። ታዲያ ይህ ሁሉ ባለበት ይህ ጦርነት ለማን ይበጃል? ሩሲያ የነዳጅ ዋጋ መጨመሩን እንደ ድል ያየችው ትመስላለች። አሜሪካ በመካከለኛው ምስራቅ መጠመዷ ለዩክሬን ለምታደርገው ድጋፍ እንዲቀንስባትና ሩሲያ በዩክሬን ግንባር የበላይነት እንድታገኝ በር ከፍቶላታል። አሜሪካ ግን በዶናልድ ትራምፕ መሪነት ቀድሞ መምታት የሚል መርህን እየተከተለች ትመስላለች። የአውሮፓ ሀገራት በውሳኔው ባይስማሙም ትራምፕን ከመተቸት ይልቅ ግንኙነታቸውን ላለማበላሸት አንገታቸውን ደፍተው ይገኛሉ። ቱርክ፣ ስፔንና ኖርዌይ ግን የአሜሪካን ጥቃት በግልጽ በማውገዝ ለየት ያለነ አቋም ይዘው ይገኛሉ። አፍሪካ በዚህ ጦርነት ውስጥ የት ትገኛለች የሚለውን ስንጠይቅ ደግሞ ናይጄሪያና አንጎላ በነዳጅ ዋጋ መጨመር ተጠቃሚ ቢሆኑም እንደ ኢትዮጵያ፣ ኬንያና ማሊ ያሉ ነዳጅ አስመጪ ሀገራት ግን የኑሮ ውድነቱ ክፉኛ ሊፈትናቸው ይችላል። ይባስ ብሎም ሳውዲ አረቢያና ኤሚሬት በመካከለኛው ምስራቅ ጦርነት መጠመዳቸው በአፍሪካ ቀንድ በኢትዮጵያ በሱዳንና በኤርትራ መካከል የጀመሩትን የሽምግልና ሚና ዳር እንዳይደርስ አድርጎታል። የተባበሩት መንግስታት ድርጅት በበኩሉ ከመቼውም ጊዜ በላይ አቅመቢስ ሆኗል። ዋና ጸሐፊው አንቶኒ ጉተሬስ ጦርነቱ እንዲቆም ቢማጸኑም አሜሪካም ሆነች ኢራን ሰሚ ጆሮ አልሰጧቸውም። ታዲያ ይህ ሁኔታ ዓለም በጉልበት ወደሚመራ ስርዓት እየተለወጠች ይሆን የሚል ጥያቄን ማስነሳቱ አልቀረም። የመካከለኛው ምስራቅ ጦርነት ሶስተኛው ሳምንቱን ሲይዝ የዓለም የንግድ መስመሮች ዝግ ተደርገዋል። የሰላም ድርድሮችም ቆመዋል። ጦርነቱ በኢራን ምድር ቢካሄድም ውጤቱ ግን በእያንዳንዱ ዜጋ ኪስና የዕለት ጉርስ ላይ ተጽዕኖ ማሳረፉ የማይቀር ነው። ትኩረታችንን ወደ አህጉራችን ስንመልስ ደግሞ የጦርነት አፍሪካን በሁለት ዋና ዋና መንገዶች እየመታት ይገኛል። አንደኛው የዲፕሎማሲው መዘናጋት ሲሆን የአፍሪካ ቀንድ በተለይም ኢትዮጵያ፣ ኤርትራና ሱዳን ባሉበት ቀጠና የባህረ ሰላጤው ሀገራት ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስና ኳታር ታላቅ የፖለቲካና የኢኮኖሚ ተጽዕኖ ውስጥ እንዲገቡ ይሆናል። ሳውዲ አረቢያ በኢትዮጵያና በኤርትራ መካከል ያለውን አለመግባባት ለመፍታት የምታደርገው ጥረትም አሁን ላይ ቆሞ ይገኛል። ምክንያቱም ደግሞ ትኩረቷ በደጇ ላይ ያለው ጦርነት ላይ ስለሆነ ነው። በሱዳን እየተካሄደ ያለው የእርስ በርስ ጦርነትም መፍትሄ ለማምጣት አሜሪካ፣ ሳውዲና ኤሚሬት የጀመሩት ድርድር አሁን የባለቤት ያለህ እያለ ይገኛል። ሀያላኑ በኢራን ጉዳይ ሲጠመዱ የአፍሪካ ግጭቶች ትኩረታቸው በደም መፋሰስ እንዲቀጥሉ በር እየከፈተ ይገኛል። የኑሮ ውድነትና የማዳበሪያ እጥረትም ሌላው የአፍሪካ ፈተና ነው። ለአፍሪካ አርሶ አደሮች የኢራን ጦርነት ማለት በቀጥታ የማዳበሪያ እጥረት ማለት ነው። ኢራን ቀዳሚ የዩሪያ ማዳበሪያ ላኪ በመሆኗና የባህረ ሰላጤው የንግድ መስመር በመዘጋቱ እንደ ኬንያና ኢትዮጵያ ያሉ የግብርና ሀገራት የምርት ዘመናቸው አደጋ ላይ እንዲወድቅ ሆኗል። ይህም ደግሞ በቀጥታ ወደ ምግብ ዋጋ ንረት የሚያመራ ነው። በአጠቃላይ የመካከለኛው ምስራቅ ጦርነት ለሌሎች ሀገራትም የርቀት ወሬ አይደለም። በሱዳን ለሚፈሰው ደም መድረቅ፣ በኢትዮጵያ ለሚገነባው ሰላምና በአፍሪካውያን ማዕድ ላይ ለሚቀርበው ምግብ ዋጋም ቀጥተኛ ወሳኝ ሆኗል። አንዳንድ ተንታኞችም ሀያላኑ ሲጣሉ የሚረገጠው የአፍሪካ ሳር እንዳይሆን ከፍተኛ የዲፕሎማሲ ጥንቃቄ የሚያሻበት ወቅት ላይ ነን በማለት ላይ ይገኛሉ። ዘገባውን ስናዘጋጅ ክራይሲስ ግሩፕ ያወጣውን ዓለም አቀፋዊ ጥናት TRT ወርልድንና አናዶሉን በዋቢነት ተጠቅመናል።